ትቸገራለብሽ አንዴ እንዴ አንቺ ቅሌታም አንቺ ውርደታም የትምህርት ቤቷን በቃ ብለሽ ደግሞ ጭራሽ እዚህ ከተርሽ እንዴ ስለምንድን ነው የምታወሪው ሄቨን እንዴ መጣ እባክሽ ባንቺ ቤት ላይ ደግሞ ድያሽብኝ ነው አይደል ጄሪሞች እኔ ምንም ማውቀው ነገር የለም ኧረ ዝም በይ ሄቨን እንደው ስለፈጠርሽ በየሽበት በዛም በዚህም ጉዳይ አትግደኝ እና እኔ ምንም ማውቀው ነገር ስለሌለ ነው እስኪ አሁን አፍሽን ዝጊ በቃ ልጁ እየመጣ ነው እኔ አላምንም ሄቪዬ ሄቪዬ አትበልብኝ እዚህ ምን አደረኩሽ እንጃለ ሄቪዬ ደህና ነሽ ደህና ነኝ አንተ ደህና ነህ በቃ እና ምን ትበለ ያው አለ አይደል አሁን ወራት ታብዛና እንዴት እንዳገኘህ ንገረን መዋሸት እችላለሁ አችልም ግን ተናገር የሆነ ቀን ሄቪ ካፌ ስገባ ይቻት ነበር ከዛ ይሄን ካፌ በሷ ምክንያት ወደድኩት ፍቅር ስለያዘህ ነው እንዴ ጄሪ ምንድነው የምታወሪው ቺቺ ገና ከመምጣት እኮ በነገር ተቀበልሽ ባይሆን የሆነ ነገር እንዘዝና እንጫወት ማለት አትችልም ለምን ምክንያቱም ጋባዥ ነኝ ያስኩት ብር ደግሞ የኔና የሷን ብቻ የሚከፍል ነው ለሷ አታስቢ እኔ ዩሲያስ ሙሉ መክፈል ይችላል ከፈለክሽ ጨምሪ ባንዳፍ ማን አስተናጋጅ ምን ልታረጊ ነው ኬክ ጨምሬ ላዝ ነው ሴትዮ ሆ ይሄ አጋጣሚ መቼ ነው የሚያገኘው የጠላት ገንዘብ ሲገኝ ደግሞ መጠጥ ማድረግ ነው አንቺ ጠላትሽ ነኝ እንዴ ያው ወዳጅ እንዳልሆን ካቃለው ወዳጅ አይደለም ማለት ደግሞ ጠላቴ ነህ ማለት ነው ይሁንልሽ እንደው ዩሲያስ እኔ ምንም አይደለም እንዳጠገብከኝ ጥጋበኛ ይዘዝም ቆይ አሁን ይሄ እርግማን ነው ርቃት እንጃለ አንቺ ግን ምን ነው ታሽኮረመምሽ እንዴ አረን ያልተሽኮረመምኩ እና ምን ይዘጋሻል ምንም በሉ በቃ እኔ ልሂድ እንዴ የት ነው የምትሄጂው ከበላው ከጠጣው እዚህ ምን አደርጋለሁ የኔ እኮ ሁለታችሁን በወዳችሁ በሄደችልን እያላችሁ ነው አማላቅ መሰላችሁ እንዴ አረን እንደዛ አላልኩም አንቺ ባትይም እሱ ብሎ ሊሆን ይችላል ደግሞ መሄድ ግዴታዬ ነው ቆይ ማን ነው የሚያስገድድሽ እንዴ ሄቨን ይሄ ልጅ እኮ ማለት እስከፈለኩት ድረስ ጋብዞኛል እና እንዲህ አብልቶ አጠጥቶኝ የኔ እናት በነፃነት አይንሽን እያየሽ የሚያወራሽን ጊዜ ካልሰጣውት እንደ ጠላቱ ነው የሚያይ አረንቺ ልጅ ፈሪ ጄሪ ትክክል ነሽ መቼ ምንም አልፋታት አይሽ አይደል ሄቨን ለማንኛውም በቃ መልካም የመጀናጀን ጊዜ ሆነላችሁ የምትጠጡት ለስላሳም ደግሞ ወደ አረቄ ተቀይሩ ሚስጥራችሁን የምታወሩበት ነገር ይፍጠርላችሁ እግዚአብሔር ይርዳችሁ አረ ጄሪ በሉ በቃ እኔ ወደ ቤት ልሂድ በየኔ ቆንጆ ቻው ዩሲያስ ግን ምንድነው ጉዱ እንጃ ጄሪ ግን ይመቻት ግን እኔ ያልገባኝ ነገር አለ ምንድነው ያልገባሽ ማለቴ እንዴት አገኘህን ስንል የመለስከው መልስ ምንም አላስደሰተኝም አታስቢ ከዚህ በኋላ አንቺን የሚያስደስትሽ መልስ ነው መልሰው ቀልደኛ ግን ደህና ነሽ አዎ ደህና ነኝ ሳትደብቂ ንገሪኝ ስትይ ምን ተሰማሽ አልደብቅህም ግን በጣም ገርሞኛል ስለዚህ ተሳክቶልኛል ማለት ነው ቆየ ዛሬ ዓላማ እኔን ማስገረም ነበር በትክክል That's all for today. Visit